ክቡራትና ክቡራን ጤና ይስጥልኝ። አዱኛው ወርቁ ነኝ። ዛሬ የልደት ቀኔ ነው። የ71 ዓመት ሽማግሌ ሆኛለሁ። ስንት ልጅና ስንት ወጣት በሚሞትባት ሀገር ተወልጄ አድጌ ከዚህ የዕድሜ ደረጃ በመድረሴ እግዚአብሔር አምላኬን አመሰግናለሁ። እና ዛሬ የሽማግሌና የሽምግልና መልእክት ይዤ ነው የቀረብኩት። 3 የተለያዩ መልእክቶች አሉኝ። አንደኛ፣ ኢትዮጵያ በስልጣን ላይ ላላችሁት። ሁለተኛ፣ በተቃዋሚ ጎራ ተሰልፈናል ለምትሉት። ሶስተኛ፣ ለምኮራበት በስሙ ለምፎክርበት ለማከብረው የኢትዮጵያ ሕዝብ 3 መልእክቶች አሉኝ። መጀመሪያ በስልጣን ላላችሁት። በተማሪው ንቅናቄ ጊዜ ሰላማዊ ሰልፍ ትወጡ ነበር። ብዙዎቻችሁ ፍርድ ተጓደለ፣ ሕዝብ ተበደለ እያላችሁ ሰላማዊ ሰልፍ ትወጡ ነበር። ከዚያም አልፎ የወጣትነት ጊዜያችሁን ለ17 ዓመታት ሰውታችሁ በዱር በገደል ተንገላትታችሁ ታግላችሁ መጨረሻ ላይ ስልጣን ላይ ወጣችሁ ለ25 ዓመታት ቆይታችኋል። እና ጥያቄ ልጠይቃችሁ፣ ዓላማችሁ ምን ነበር? 17 ዓመት እንደዚያ ስትለፉ የነበረው ለምን ነበር? በወጣትነታችሁ ተማሪዎች ሳላችሁ ልክ አሁን ወጣቶቹ ተማሪዎች እንደሚያደርጉት ሰላማዊ ሰልፍ ስትወጡ የነበረው ለምን ኖሯል? ስልጣን መያዝ ነው? የውጭ ሀገርና የሀገር ውስጥ ባንክ በብርና በዶላር ለማጣበብ ነው? ፎቅ በፎቅ ለመሆን ነው? ለምን ነበር ያን ሁሉ ትግል የታገላችሁት? ነፃነት እናመጣለን፣ ፍትህ እናመጣለን፣ ዲሞክራሲ እናመጣለን፣ የሕግ የበላይነት እናሰፍናለን አልነበረም እንዴ ዓላማችሁ? 25 ዓመታት እድል ተሰጣችሁ። በ25 ዓመታት ውስጥ ምን አይነት ነፃነት ነው የመጣው? ምን አይነት መብት ነው የተጠበቀው? መብቴ ይጠበቅ፣ ነፃነቴ ይጠበቅ ብሎ የጠየቀውን ሕዝብ በጥይት መግደል፣ ማፈን፣ ማሰር ከድሮ የተለየ ነው እንዴ? ኧረ እንጠያየቅ። እኔ እንዳልኩት አሁን እንደ ሽማግሌ ነው የምናገረው። ማንን እንዳዋጣ ጉልበት ያዋጣናል ብላችሁ ነው ይህን ሁሉ የምትለፉት? አፄ ኃይለ ሥላሴ ፀሐዩ ንጉሥ እየተባሉ እንደ እግዚአብሔር የሚፈሩ ሰውዬ ተደፍረው የለ እንዴ? ወድቀው የለ እንዴ? የሚያዋጣ ቢሆን መፈራት መከበር የጃንሆይን መንግስት ማን ይነካው ነበር? የሚያዋጣ ቢሆን ታንክና ወታደር ኮሎኔል መንግስቱን ማን ይነካው ነበር? እናንተ አሁን
ያዋጣናል ብላችሁ ያለፈውን ስተት የምትደግሙት ለምንድን ነው? የጃንሆይና የኮሎኔል መንግስቱ ኃይለ ማርያም ታሪክ የማይበቃ ከሆነ ወንዝ ተሻግሮ የነ ሙባራክን የነ ጋዳፊን የሌሎቹንም ታሪክ መቃኘት ይቻላል። ጉልበት ማንን አዋጣ? ጥይት ማንን አዋጣ? መንግስቱ ኃይለ ማርያም 500,000 ወታደር አልነበረውም እንዴ? ስንት ታንክ፣ ስንት የጦር አይሮፕላን አልነበረውም እንዴ? 9 ሱሪ ፈሳ ያስቀርም ይባላል። ይሄ ሁሉ ቀን ከዘነበለ በፍጹም አያድንም። ጉልበት፣ ጭቆና፣ አፈና፣ ግድያ መጨረሻ ወይ ለስደት ወይ ለስራት ወይ ለሞት ነው የሚዳርገው። ከነዚህ ከሶስቱ የወጣ ምርጫ የለም። ከህዝብ ጋር ደግሞ ታግሎ ማሸነፍ አይቻልም። በፍጹም አይቻልም። ማንም አልቻለም። ለዚህ ታሪክ ምስክር ነው። ኃይሉ በሚዛን የማይለካ ልጁን ቢገሉ ወልዶ የሚተካ ህዝብ ቋሚ ነው። ልክ እንደ ታሪክ ሳይወዱ በግድ የሚያንበረክክ አንድ ሽፍታ ያስቸግራል እንኳን አገር። ከደቡብ እስከ ሰሜን ይሄ ነገር አልተስማማንም፣ ይሄ ነገር አልተመቸንም፣ ሰልችቶናል፣ ለውጥ እንፈልጋለን ብሎ ጥያቄ ሲያቀርብ በጥይት ይደበደባል እንዴ? እንደ ጠላት አያዋጣም። ለማንም አያዋጣም። አገሪቱን ለአደጋ ከማጋለጥ ህዝቡን ነጋጠባ ከማመስ ወጣቱን የነገውን ተረካቢ ወጣቱን ከማፈን ከመግደል ከማሰቃየት ብትቆጠቡ ይሻላል። ለራሳችሁ ስትሉ፣ ለልጆቻችሁ ለልጆቻችሁ ስትሉ። አያዋጣም። ቤት ከዘመመ በኋላ ፈርሶ ነው የሚሰራው። በዚህ ቢደግፉት በዚያ ቢደግፉት ሊቆም አይችልም። ምንም ቢደግፉት ቢያቃኑት በባላ ከዘመመ ወዲያ ቤት የለውም መላ አላበሻ። ህዝቡን አዳምጡት። አገሪቱን ለአደጋ አታጋልጧት። ብዙ የውጭ ጠላት አላት። አንድ ታሪክ ልንገራችሁ። አንድ አገር ብጥብጥ አርጎ ያስቸገረ ሽፍታ ነበረ ይባላል። ይህን ሽፍታ ለመያዝ መንግስት ወታደር ላከ፣ ብዙ ጥረት አደረገ፣ አልተቻለም። በኋላ አንድ ገበሬ እንጨት የሚቆርጥ እየመሰለ ሳር የሚያጭድ እየመሰለ የሽፍታውን መውጫ መግቢያ እያጠና ቆይቶ አንድ ቀን ገደለው። ገድሎ ሬሳውን በአህያ ጭኖ ወስዶ ለመንግስት አስረከበ። የሽፍታ ቤተሰቦች ተረድተው ሲያለቅሱ ከእህቶቹ አንዷ ከሟቹ ሽፍታ እህቶች አንዷ እንኳንስ በአህያ ይጫኑት በውሻ ቀን ከዘነበለ አያስጥልም ጋሻ አለች። ጉልበት አያዋጣም፣ በፍጹም አያዋጣም። የሳይንስ ሰዎች እንደሚነግሩን እሳት የሚነደው 3 ነገሮች ሲሟሉ ነው ይላሉ። አንደኛ
ግለት ወይም ሙቀት ሲኖር፣ ሁለተኛ ነዳጅ ነገር ሲኖር፣ ሶስተኛ ኦክሲጅን ሲኖር። እነዚህ ሶስቱ ካሉ እሳት ይነዳል። የፖለቲካ እሳትም እንደዚያው ነው። አሁን የህዝብ ጥያቄ አለ፣ የህዝብ ቁጣ አለ፣ የህዝብ ንቅናቄ፣ የህዝብ እርምጃ አለ። እያንዳንዱ የምትገሉት ሰው ደም ክብሪት ነው፣ እሳቱን የሚለኩስ ክብሪት። ፕሮፌሰር መስፍን ወልደ ማርያም የተናገሩት ነገር አለ። የሰው ደም እንደ ውሃ ተንቆርቁሮ መሬት ውስጥ የሚገባ ነገር አይደለም። ወደ ላይ ወጥቶ አቤት የሚል የሚሟገት ኃይል ነው። ሰው ገሎ በጤና መኖር የለም በምንም ታምር። ድሮ ከብት ጠባቂና ገበሬ ሳለሁ አንድ አይና ከብቶች ነበሩን። በአደጋ ምክንያት አንድ አይናቸው የጠፋ እና አንድ በሬ ነበረን፣ አንድ አይኑ የጠፋ። የበሬዎች አይን በዚህ በጎንና በጎን ስለሆነ አንድ ነገር ሲሆን ይሄኛው አይን በዚህ ያለውን ያል፣ ይሄኛው አይን በዚህ ያለውን ያል። አንድ አይና የሆነ ግን አንድ ነገር ሲያስደነግጠው ወደ ኋላ ነው የሚዞረው፣ ስለማይታየው ይበረግጋል ቶሎ። እና አንድ አይና በሬና ሰው የገደለ ሰው እንደበረገገ እድሜውን ጨረሰው ይባላል። የሰው ደም ቀላል አይደለም። የፈሰሰው ደም ከበቂ በላይ ነው። ይብቃ፣ ይሄ ነገር ይብቃ። አሁን የምታዩት ነገር ርችት ነው፣ ምልክት ነው፣ ጭስ ነው። ይሄ ነገር ቶሎ ካልተታ ይነዳል። እንዲህ ጭሶ አንዴ ከፈነዳ ወይ መውጫ ቀዳዳ የሚያሰኝ ይሆናል የሚመጣው ዕዳ። ምንድነው መፍትሄው ታዲያ? እንደ ሽማግሌ ነው የምናገር ብያለሁ፣ እንደ ሽማግሌ ነው የምመክር ብያለሁ። ድሮ በአገራችን ሽማግሌ ይከበር ነበር። ሽማግሌ በጣም ይከበር ነበር። ሽማግሌ እንኳን የተጣላ ማስታረቅ ሰማይ ቢቀደድ ይሰፋል የሚባልበት ጊዜ ነበር። ፍርድ ቤት ከወሰነው ውሳኔ ሽማግሌ ያስታረቀው ይበልጣል በባህላችን። ምነው ሽማግሌ የጠፋ በአገሪቱ? አገራችን የሃይማኖት አገር ነች። የአይሁድን ሃይማኖት፣ የክርስትናን ሃይማኖት፣ የእስልምናን ሃይማኖት አስተናግዳ የኖረች አገር፣ የሃይማኖት አገር፣ የጸሎት አገር እና የድሮዎቹ ነገስታትም አምባገነኖች ነበሩ። ሰማይ አይታረስ ንጉስ አይከሰስ እያሉ ከህግ በላይ ሆነው የኖሩ፣ ግን ባህል የሚገታቸው፣ ቄስ የሚገዝታቸው፣ ሼህ የሚገለግላቸው ሰዎችም ነበሩ። ሽማግሌ የሚያስታርቃቸው ሰዎችም ነበሩ። ዛሬ ምን ነው ሽማግሌ ጠፋ? ምን ነው ሽማግሌ የሚሰማ ሰው ጠፋ? ኧረ ተው፣ ኧረ ይሄ ነገር አይበጅም። እኔ ከሞትኩ ሰርዶ አይብቀል፣ አይበጅም፣ አይበጅም። አባት ያበጀው ለልጅ በጀው፣ አባት ያጠፋው ልጅን ያስከፋው ይባላል። አያዋጣም። ጉልበት አያዋጣም። ለጉልበታም ጉልበታም ይነሳበታል አንድ ቀን፣ የጊዜ ጉዳይ ነው። የሚያዋጣ ቢሆን መፈራት መከበር የጃንሆይን መንግስት ማን ይነካው ነበር?
የሚያዋጣ ቢሆን ታንክና ወታደር ኮሎኔል መንግስቱን ማን ይነካው ነበር? እናንተ ከዚያ የተለየ ኃይል አላችሁ? እናንተ ከዚያ የተለየ ነገር አላችሁ? ተው፣ አገሪቱን ለአደጋ አታጋልጧት። ህዝቡን አትጉዱት። ነገን ተረካቢ የሆነውን ወጣት አትጨርሱት። አይ ኢትዮጵያ ለተማሩ ልጆቿ ያልተመቸች ሀገር። አጼ ምኒልክ የጀመሩት ትምህርት ቤት በአጼ ኃይለ ሥላሴ ተስፋፍቶ የተማሩ ወጣቶች ብቅ ሲሉ ጣሊያን መጣና በመብራት እየፈለገ ጨረሳቸው። ንጉሱ ከስደት ተመልሰው የፈረሰውን አድሰው እንደገና ስንትና ስንት ወጣት አስተምረው በተለያየ የሥራ ዘርፍ ሲያሰልፉ ደርግ መጣና ስንቱን የተማረ ወጣት ጨርሶ የቀረውን አሰድዶ ሄደ። አሁንም የሚደረገው ይሄው ነው። ገና ስልጣን ከመያዛችሁ ፍየል ከመድረሷ ቅጠል መበጠሷ እንዲሉ 42 ፕሮፌሰሮች ከ30 ከ40 ዓመት በላይ የሥራ ልምድ ያላቸው አገር የሚገነቡ ወጣት የሚያስተምሩ 42 ፕሮፌሰሮች ከሥራ አሰናበታችሁ። ከዚያ ይዞ የተማረውን ነቃ ያለውን ራሱን ስትሉት ነው የኖራችሁት ለ25 ዓመታት። አያዋጣም። ይሄው ከዚህ ደረሰ ነገሩ። ህዝቡን ከፋፈላችሁት፣ አገሪቱን ወደ ባልባ አረጋችኋት። መንገድ ሰርተናል፣ ትምህርት ቤት ሰርተናል፣ የኔ ጣቢያ እሱ ጥሩ ነው እንኳን ተሰራ። እኔ መንደርም መንገድ ገብቶላታል። አሁን ድሮሪ በከንቱ ምንም ነገር የሌላት ይሄ መልካም ነው። ግን ጣሊያንም እኮ ስንትና ስንት ግንብ ሰርቷል፣ ስንት መንገድ ስንት ድልድይ ሰርቷል። ህዝብ የሚፈልገው ነፃነትም ጭምር ነው፣ እድገት አይደለም። እድገት ብቻ አይደለም። ሰው በእንጀራ ብቻ አይኖርም ይላል መጽሐፉ። ሰው እኮ ስጋ ብቻ አይደለም መንፈስም ነው። እና ሆድህን ሞልተንልሃልና መንገድ ሰርተንልሃልና ዝም ብለህ አቤት ወዴት ብለህ ሰጥለበጥ ብለህ ተገዛ አይሆንም። መፍትሄው ምንድነው ታዲያ? መፍትሄ አለ? መፍትሄውማ ብዙ ሰው ያለው ነው። እኔ እንደው ለመድገም ያህል የበኩሌን ለማለት ያህል ነው እንጂ ብዙ ሊቃውንት የተናገሩት ነገር ነው። ብዙ ሊቃውንት የተቹበት ነገር ነው። ይሄን የፖለቲካ ኮሶ የሚያሽረው አገራዊ እርቅ ነው። አገራዊ እርቅ ሁሉን ያሳተፈ ሁሉን ያካተተ እውነተኛ የሆነ አገራዊ እርቅ ሁሉ ያመነበት ሁሉ የተስማማበት የተሻለ የሽግግር ስነ ስርዓት የሚያዋጣው ይሄ ነው። መንግስቱ ኃይለ ማርያም ነገሮች ያንጠራቀቁት ሲሄዱ መውጫ እንዳጣ አውሬ ሲወራጭ አንተ እርቅ ነው የሚሻለው ነገሩ ወደ እርቅ ድርድር ይግባ ቢሉት የአገር ጉዳይ የባልና የሚስት ጠብ አይደለም አለ። ይሄው አሁን ካሳደዳቸው ጋር ተሰዶ ባጥና ግድግዳውን ሲያይውላል። ያሳደዳቸውስ ወጥተው ይገባሉ በፈለጉት ቦታ በፈለጉት ጊዜ። እሱ አንድ ቦታ
4 ሰዓት በቀን እየተጠበቀ ነው ያለው። ይሄ ኑሮ ነው። ኑሮ ካሉት መቃብር ይሞቃል አላበሻ። ተው ምክር ስሙ። አፄ ኃይለ ሥላሴ ቢመከሩ የ80 ልደታቸው ሲከበር እባክዎ ይችን ሀገር አጋልጠዋት አይሄዱ እባክዎ ቢባሉ ከመቼ ወዲህ ነው ንጉስና ጳጳስ ሳይሞት ሌላ የሚሾመው እያሉ ራሳቸውም ስንት የዓለም መሪ ሲቀብሩ ኑረው እየዞሩ ለዚያ ባልሆነ ነገር በተዋረደ ሁኔታ መረሻቸው አለፈ እና አያዋጣም። ይሄ ቀን እየመሸ ነው። ፀሐይዋ ከገመገሙ ላይ ደርሳ ብልጭ ስልም እያለች ነው ልትገባ። አያዋጣችሁም። ሁሉን ሰው ገላችሁ አትዘልቁት። ሁሉን ሰው አስራችሁ አትዘልቁት። አይሳካም። ህዝብ እምቢ ካለ አይሆንም። ህዝቡ በምን ቋንቋ ይናገር? በቃና ለኮ ህዝቡ በቃን እና በእውነት ልብ ይስጣችሁ፣ መካሪ ይስጣችሁ። እናንተም ራሳችሁ አምናችኋል የእናንተን ችግር። አቶ መለስ ዜናዊ ድርጅታችን በስብሷል ብለዋል አንድ ጊዜ። አቶ ኃይለ ማርያም ደሳለኝ በሙስና ተጨማልቀናል ከላይ እስከ ታች ብለዋል። ሰማነውት እኮ በቴሌቪዥን። ታዲያ ህዝቡን ምን አርግ ነው የምትሉት እንዴ? እንዲያው ከወፈሩ ሰው አይፈሩ ጥሩ አይደለም። የጦር መሳሪያ አለን ብላችሁ የስላላ አውታር አለን ብላችሁ ይሄን ሁሉ የምትሰሩትን ወንጀል አቁሙ። አያዋጣም። እና ለእናንተ የሽማግሌ ምክሬ ይሄ ነው። አገራዊ እርቅ ሁሉን ያካተተ ሁሉን ያሳተፈ አገራዊ እርቅ ይውረድ። ህዝቡ የፈለገው ህዝቡ የመረጠው ሽግግር ይፈጠር። ጉልበት አያዋጣም። ጠላትክን በቁልቁለት አታባረው። የዞረብህ እንደሆነ ላንተ አቀበት ይሆንብሃል ይላል ያገሬ ሰው። ለ25 ዓመታት ህዝቡን ተቃዋሚውን በቁልቁለት ስታባሩት ነው የኖራችሁት። አሁን ዞረባችሁ። አሁን አቀበት እየሆነ ነው። ፈረንጆች የሚሉት አንድ ነገር አለ። ከጉድጓድ ውስጥ ከወደቅ አትቆፍር። ምክንያቱም ጉድጓድ ውስጥ ገብቶ የሚቆፍር ሰው ጉድጓዱን ጥልቅ እንዲሆን እያደረገ ነው የሚሄድ። ለመውጣት አስቸጋሪ እያደረገው ነው የሚሄድ። ጉድጓድ አትቆፍሩ። አትዋልዋሉብህ አትምከሪምከሩ። በቆፈሩት ጉድጓድ ሳይገቡ ማይቀሩ ይላል ያገሬ ሰው። ጉድጓድ አትቆፍሩ። ሰው መግደል፣ ሰው ማሰቃየት፣ ሰው ማፈን ጥያቄ ስለጠየቀ አይሆንም። እና ሽማግሌ ነኝና የሽማግሌ ምክር ነው የሰጠሁት። በዚህ ምክር የማይስማሙ ወገኖች ይኖራሉ ብዬ ገምታለሁ። የምን እርቅ ነው ደግሞ የምን እርቅ ነው የሚሉ ታዲያ ደግሞ ሌላ ጉልበት አመቶ እስኪ ጠግብ ድረስ አገሪቱን ይበዝብዛት፣ ህዝቡን ያሰቃየው። አገራዊ እርቅ ይደረግና ሽግግር ይፈጠርና ህዝቡ የስልጣኑ ባለቤት ይሁን ነው የምለው።
እግዚአብሔር አምላክ ልብ ይስጣችሁ። ሁለተኛው መልእክቴ በተቃዋሚ ጎራ ለተሰለፋችሁት ነው። እናንተም የምለው ነገር አለኝ። በመጀመሪያ እኔ ከኢትዮጵያ የወጣሁት አፄ ኃይለ ሥላሴ ጊዜ ነው። የኢህአፓ አባል አልነበርኩ፣ የሜሶን አባል አልነበርኩ፣ የማንም የፖለቲካ ድርጅት አባል አልነበርኩም፣ ሆኜም አላውቅም። የራሴም ድርጅት የለኝም። ነገር ግን እንዳንድ ተቆርቋሪ እንዳንድ ትውልደ ኢትዮጵያዊ ከደርግ ከአፄ ኃይለ ሥላሴ ጊዜ ጀምሮ ስጮህ ነው የኖርኩት። የታየኝን ስናገር፣ ስጽፍ፣ ሳዜም ነው የኖርኩት እና በቅንጅት ጊዜ መጨረሻ ተስፋ ሰጪ የሆነ ዲሞክራሲ ሊያመጣ የሚችል ነገር መጣ ብዬ አድርጌው የማላውቀውን ብዙ ነገር አደረኩ። ገንዘብ አዋጣሁ፣ ሰላማዊ ሰልፍ ተሰለፍኩ፣ ንግግር አደረጉ። መጨረሻው እንደዚያ ሲሆን በጣም ነው ያዘንኩት፣ በጣም ነው የተናደድኩት። እንደማንኛውም የቅንጅት ደጋፊ ለዚህ ነው እንዴ ሀገር ተረከቡ ተብሎ ቢሰጡ ምን ሊያረጉት ኖሮ ነው ያልነው። እና እናንተ በተቃዋሚ ጎራ የተሰለፋችሁ ሰዎች ህዝቡ ከሰጣችሁ ምክር የበለጠ ማንም ሊመክራችሁ አይችልም። ወይ ተባበሩ ወይ ተሰባበሩ እያለ ስንት ጊዜ ነግሯችኋል። በውስጥም በውጭም ያለው ደጋፊያችሁ ደጋግሞ ወይ ተባበሩ ወይ ተሰባበሩ ብሏችኋል። በስልጣን ያለው መንግስት ዘረኛ መንግስት ነው ትላላችሁ። እናንተ በዘር የተደራጃችሁት ለምንድን ነው? የኦሮሞ ፌደራላዊ ኮንግሬስ፣ የመላው አማራ ህዝብ ድርጅት፣ አረና ትግራይ እንዴ የውሃ ምን አለኝ ቀሃ ይላል ጎንደሬ። የዘር ፖለቲካማ ከነሙሉ ትጥቁ አላደል እንዴ? እናንተ በዘር ተደራጅታችሁ የተለየነን የምትሉበት ምን ምክንያት አለ? በአገር አንድነት፣ በህዝብ እኩልነት፣ በህግ የበላይነት አትደራጁ? በዘር መደራጀት ምን አስፈለገ? በዘር ተደራጅታችሁ ለምንድነው እነዚህ ዘረኞች ናቸው? እናንተ ምን ሆናችሁ ነው እንዴ? ሁለተኛ እንዲያው በምን ምክንያት ነው መቼም የዘረኝነቱ አንዱ ነው። ሁላችሁም የተለያየ አጀንዳ ይዛችሁ ተቀርባላችሁ። በአንድ ላይ ስትሆኑ ያው የሁሉም አጀንዳ ብቅ ይላል። ጎጥ ከሀገር የበለጠበት፣ ጎሳ ከዜገኝነት የበለጠበት፣ እናንተም የዚያ ከውካዋ ትውልድ አባል ናችሁ። የኔው ትውልድ፣ የተማሪው ንቅናቄ ትውልድ። እንደው ምን ነው ተሎ ብናልፍና ወጣቱ ትውልድ እንደው ድል ቢያገኝ። በጥበጥ አድርገን የበጠበጥ ነው አገሩን፣ ከስተታችን የማንማር አይሽልታ አይትዝብት። ሰው በ40 ዓመት
አንድ ነገር አዲስ ነገር አይማርም። ይሄ ነገር አይሰራም ብሎ ወደሚሰራው አይተላለፍም። እንዲሁ በለለ ስልጣን ገና ለገና ስልጣን ይገኛል ብላችሁ እንዲሁ ስትነታረኩ የምትውሉት የምታድሩት በምን ምክንያት ነው? ጧት የቋጠራችሁትን ማታ ስትፈቱ፣ ጧት የሰፋችሁትን ማታ ስትተረትሩ፣ ስትላዩ፣ ስትዘራጠጡ ነው የምናየው። ወይ ተባበሩ ወይ ተሰባበሩ ብሏል ህዝቡ። እንዴ ህዝቡ እኮ አሁን አልፏችሁ ሄዷል። አይቶ 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 ትቷችሁ ሄዷል። እናንተም ደግሞ ጸረጭ ህዝብ እንደዚህ ከላይ እስከ ታች ሹግ መስሎ ወጥቶ እንዴው ትንሽ እንኳን አትናገሩ። ግንባር ቀደም ሆኖ መምራቱም እሺ ያቀታችሁ ይቅር። ባትዋጋ እንኳን በልንገፍ ያባትህ ጋሻ ትኋኑ ይርገፍ ይላል ክራር ገራፊ። የት ናችሁ? ፈረንጆች አንድ ተረት አላቸው። ሙቀት የሚፈራ ሰው ወጥ ቤት መግባት የለበትም የሚል። የኢትዮጵያ ፖለቲካ እሳት ነው እና ወይ ለጠቅ ወይ መንጠቅ ነው። የመንፈስ ጽናት ያስፈልጋል፣ ራዕይ ያስፈልጋል፣ ለህግ ተገዥነትን ይጠይቃል። እናንተ ባወጣችሁት ደንብ ማትተዳደሩ፣ እኔ ከሞት ሰርዶ አይብቀል የእናንተም ፍልስፍና ነው። ከሞቀ ቤትህ እየኖርክ ከምቹ አልጋ እየተኛህ ከፎትህ ላይ ተቀምጠህ በሰው ሀገር አትጩህብን ልትሉኝ ትችላላችሁ። ምን እናርግ? እንደው መወለድ እኮ ክፉ ሆኖ ነው እንጂኛማ ምን ጎሎን? አገራችን ያላገኘነውን የሥራ ዕድል፣ አገራችን ያላገኘነውን የትምህርት ዕድል፣ አገራችን ያላገኘነውን ነፃነት አግኝተን ነው የምንኖረው። ግን መወለድ ክፉ ነው። መወለድ ክፉ ነው። ውቅያኖስ ተሻግሮ ርቆ ቢሄዱ አላይም አልሰማም ብለው ቢሰደዱ ባጎረሰው እጁ ባቀፈበት ክንዱ ወን ይጎትታል በረጅም ገመዱ። ምን እናርግ? እና እናንተ መርጣችሁ ነው። እንደኛ ለመፈርጠጥም ምርጫችሁና መብታችሁ ነው። ወይ በቦሌ ወይ በባሌ መፈርጠጥ ትችላላችሁ። ግን እኛ ከሀገሪቱ ጋር መነሳት መውደቅ ነው የምንፈልገው፣ ለፍትህ እንታገላለን፣ ለነፃነት እንታገላለን ካላችሁ መስዋዕቱን ለመክፈል ፈቃደኛ መሆን አለባችሁ። እስር ቤት ገብቶ ማሩኝ ብሎ ፈርሞ መውጣት የመንፈስ ጽናት አይደለም። እንደኛ ፈርጥቷ እና አሁን ገና ለገና ሹመት ይገኛል፣ ተራይ ደርሰናል እያለ አሰፍስፎ የሚጠብቀው ተቃዋሚ ትልቅ ምክር ያስፈልገዋል። ከእንግዲህ የኢትዮጵያ ሕዝብ ማንንም አምባገነን አይፈልግም። የሚሸከምበት ትከሻ ሳስቷል፣ የሚሸከምበት ጫንቃ ደክሟል። የኢትዮጵያ ሕዝብ ከእንግዲህ የሚፈልገው የሚያገለግለው የሚያስተዳድረው እንጂ የሚገዛው አይደለም። አንድ ታሪክ ልንገራችሁ። የድሮ ነገስታት ድሃ ሴቶች ሞሰብ ሰፍተው ገጸ በረከት ሲያበረክቱ ገንዘብ ይሰጡ ነበር ይባላል። አንድ ቀን ሁለት ድሃ ባልና ሚስት ቤታቸው ተቀምጠው ሲያወሩ ሴትየዋ ሞሰብ ሰፍቼ ላጽ አበርክቼ
በሚሰጡኝ ገንዘብ ላም ገዝቼ ወተቷን ጠጥቼ ቅቤዋን ተቀብቼ ትላለች። አቶ ባልዬ ለመሆኑ ላሚቱ የት ልትታሰር ነው አለ። ሴትየዋ ደግሞ አረ በመጣች እንጂ እዚህ ትታሰር ነበር፣ እዚህ ትታሰራለች ስትል አቶ ባልዬ አይ ከዚህማ አትታሰርም ከዚህ ለምንድን ነው እዚህ ማትታሰረው? አትታሰርም ብዬሻለሁ። ሞሰቡም ሳይሰፋ ብሩም ሳይገኝ ላሚቱም ሳትገዛ ባልና ሚስት ሆድና ጀርባ ሆነው ተቆራርፈው አደሩ ይባላል። የናንተ የተቃዋሚዎች ሁኔታም ልክ ይሄን ይመስላል። በለለ ስልጣን ሰው ይጣላል፣ በለለ ስልጣን ሰው ይከፋፈላል። ወያኔ ነው የሚከፋፍለን፣ ኢህአዴግ ነው የሚከፋፍለን ትላላችሁ። እሱ እውነት ሊሆን ይችላል። ነገር ግን ውሻ በቀደደው ጅብ ይገባል ይባላል። በር ስለምትከፍቱ ነው፣ ቀዳዳ ስለምታበጁ ነው። ሲጠባበቅ ኑሮ ሲሰልል ሲያደባ ቀዳዳ ሲያገኝ ነው ጠላት የሚገባ። ሁልጊዜም ውሻ በቀደደው ጅብ ይገባል። መጀመሪያ እናንተ ተባበሩ፣ መጀመሪያ እናንተ አንድ ሁኑ እና ከዚያ በኋላ የሚሆነውን በአንድ ላይ ሆናችሁ ታገሩ። የወያኔ መንግስት ፍርድ ቤቱም በቁጥጥር ስር የሆነ ሁሉም በቁጥጥር ስር የሆነ ስትሉ ኑራችሁ ተጣልታችሁ እዚያው ፍርድ ቤት ነው ሄዳችሁ የቆማችሁት ዳኙን ብላችሁ። እንዴት ያሳፍራል! በእውነት እንዴት ያሳዝናል! የህዝብ ደም ያን ያህል ፈሶ ያን ያህል ቤት ፈርሶ ያን ያህል ሰው ተሰዶ ያን ያህል ሰው ታስሮ እንዴት ይህ አይገታም? እና ለቃዋሚዎቹም ልብ ይስጣችሁ ነው የምለው። ልብ ይስጣችሁ። ብዙዎቻችሁ የኔ እድሜ ናችሁ። አመላ ያረጅ ሆኖ ነው እንጂ ሰው የምንመክርበት ጊዜ እንጂ እኛ የምንመከርበት ጊዜ አልነበር። የገባንበት አዙሪት እንዲሁ መውጫ የሌለው አዙሪት ነው። አረ ከዚህ አዙሪት እንውጣ። አረ ያልተሞከረ ነገር እንሞክር። ምን ነው እንዴት አንማርም ከታሪክ ካልፈው አያዋጣም ብሎ ከሚለፈልፈው? የኢትዮጵያ ሕዝብ ከእንግዲህ ሌላ ጉልበታም አይፈልግም። እና የሽማግሌ ምክሬ በተቃዋሚዎቹ ልብ ይስጣችሁ ነው። አሁንም ዞሮ የአገሪቱ መፍትሄ እርቅ ነው። ሁሉን ያካተተ ሁሉን ያሳተፈ የተሻለ ሽግግር የተሻለ ስርዓት የሚያመጣ ሀገራዊ እርቅ ነው። የውጭ ሀገር መንግስታት አሁን ኢትዮጵያ ያለው መንግስት የሚሰራው ስራ ትክክል ነው ብላችሁ ነው ወይ የምትደግፉት ተብለው ሲጠየቁ ምን ምርጫ አለ ነው የሚሉት። ምን ምርጫ አለ? አንዱ መጥቶን አንድ ነገር ተናግሮ ይሄዳል። ሌላ ቡድን መጥቶ ያ የተናገረውን አፍርሶ ሌላ ነገር እንትን ብሎ ይሄዳል። ምን ምርጫ አለ ነው የሚሉት። ስለዚህ ልብ ይስጠን፣ ልብ ይስጣችሁ። ተቃዋሚ ማለት ጠላትነት አይደለም። የበጣም ይገርመኛል ሁሉ ጊዜ
ከጠላት ወገን ይሄን ያህል ሞተ፣ ከጠላት ወገን ይሄን ያህል ተማረከ ሲባል ማን ነው ጠላት? ማን ነው ጠላት? የሀገር ልጅ የወንዝ ልጅ ወገን ጠላት ነው? ተንጋሎ ቢተፉ ተመልሶ ካፉ ይባላል። ትፍ ያልኩት ተመልሶ አፌ ነው የሚገባው። ተንጋሎ ቢተፉ ተመልሶ ካፉ። እጅን በእጅ ቆርጦ አይፎከርም፣ ነውር ነው። ካፈሩ ከተዝካሪ ዘፍኑ ይባላል። ወገንን ገሎ አይፎከርም። እና እግዚአብሔር ልብ ይስጠን። ይችን ሰላም የጠማት አገራችን፣ ሰላም የጠማው ሸክም የከበደው ህዝባችን እግዚአብሔር አምላክ በቃ ይበለው። ሶስተኛው መልእክቴ ለኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሆይ መፎከሪያዬ ነህ፣ መመኪያዬ ነህ፣ ማንነቴ ነህ፣ ባለውለታዬ ነህ። በሌለ ጎንህ በከፈልከው ግብር ነው ተምሬ እዚህ የደረስኩት። ጨዋ ህዝብ ነህ። ጎረቤቴ እየሸተተው ቡና ብቻዬን አልጠጣም የምትል፣ ጎረቤቴ እየሸተተው ዱለት ብቻዬን አልበላም የምትል፣ ጎረቤትህ ሲታመም የምትጠይቅ፣ ጎረቤትህ ሲሞት የምታቃብር ማነህ ሳትል እንደዚህ ያለህ ጨዋ ህዝብ ነህ። ያለ የሌለውን ልዩነት እየፈለፈሉ መቃብር እየቆፈሩ አጥንት እየለቀሙ አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ ከምባታ እንደዚህ ነው፣ ወላይታ እንደዚህ ነው፣ ጉራጌ እንደዚህ ነው፣ ሶማሌ አፋር እንደዚህ ነው የሚሉህን አወናባጆች አትመናቸው። የስካሁኑ ይበቃል። የስልጣን መቆናጠጫ የስልጣን መሰንበቻ ነው ያደረጉ። አሁንም ይሄ ነገር ካልታሰበበት ነገም መልሶ ያው ነው የሚሆነው። ጉልቻ ቢቀየር ወጥ አይጣፍጥም ተብሏል። የሚያስፈልገው የሥርዓት ለውጥ ነው። የሥርዓት ለውጥ ነው። የሥርዓት ለውጥ ማለት አስተዳዳሪዎችህን የምትሾማቸውና የምትሽራቸው አንተ እንድትሆን ነው። አንተ ስትሆን ነው ለውጥ የሚመጣው ያን ጊዜ ነው እንጂ በመጣ በሄደው መሳሪያ እየሆንክ እየተንገላታህ እየተመታህ ነው የምትኖረው። አንተ ከመላጣና ከዘባጣ የቱ ይሻላል ላሉት አሉ ሰውዬ። አይ ያስከራሱ ያስከቂጡ ምን ጤና አለው አላሉ። ያሰፍስፉ አሁን ለስልጣን ያሰፈሰፈ ሁሉ ስርዓቱ ካልተለወጠ አንተ የስርዓቱ የስልጣኑ ባለቤት ካልሆንክ ዞሮ ዞሮ ያው ነው። ዞሮ ዞሮ ያው ነው። ያለፈው ጥፋት ታሪክ ነው። ማንም ያጥፋው ያለፈው ጥፋት ታሪክ ነው። ባልጠፋ ጥሩ ነበር። ነገር ግን እፍኝ የማይሞሉ ሰዎች ያጠፉትን ጥፋት ደግሞ ያጠቃላይ ህዝብ ጥፋት አርጎ ማየት ትክክል አይደለም እንዴ። ማንኛችንም እኮ ከሰሜን ልወለድ ከደቡብ ልወለድ ከምስራቅ ልወለድ ከምዕራብ ልወለድ አጭር ልሁን ረጅም ልሁን ጥቁር ልሁን ቀይ ልሁን ብለን እኮ የመረጥነው ምርጫ የለም።
ወላጆችን ነገሌ ይሁኑልኝ ብለን እኮ የመረጥነው ምርጫ የለም። ታዲያ በማንነታችን እንጠቅ እንዴ? በማንነታችን እንጠላ እንዴ? በማንነታችን እንናቅ እንዴ? ለምን? መጥፎ ዘር የለም። የኢትዮጵያ ሕዝብ ሆይ ስማኝ፣ መጥፎ ዘር የለም። ከማንኛውም ብሔር፣ ከማንኛውም ዘር፣ ከማንኛውም ቤተሰብ መጥፎ ሰው ሊኖር ይችላል። መጥፎ ዘር ግን የለም። አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ እገሌ እንደዚህ ነው። ይሄ ሐሰት ነው፣ ከእውነት የራቀ ሐሰት። ከዚያም አልፎ ደግሞ እጅግ በጣም የሚጎዳ እንዴ! ሰው በማንነቱ በምንነቱ እንዴት ይገደላል? እንዴት ይሰደባል? አይሆንም። መቃብር ከቆፈርን የጀግኖቻችን መቃብር ቆፍረን ሐውልት እንስራላቸው። የሀገር ባለውለታ የሆኑ ከማንኛውም አቅጣጫ ከማንኛውም ጎሳ አሉ፣ ድሮም ሆነ አሁን። ይማረውና ዮፍታሔ ንጉሴ አጥንቱን ልልቀመው መቃብር ቆፍሬ ጎበናን ከደቡብ አሉላን ከትግሬ አለ። ሁሉም ወገናችን ነው። ሰዎች የጠፋውም ጥፋት የለማውም ልማት የሁላችን ጥፋትና የሁላችን ልማት ነው። አማራ ጡት ቆረጠ ተብሎ ሐውልት ይሰራል? ለመለያየት ተቆራርጦ ለመቅረት እንዴ? የቆረጠው ከታወቀ እገሌ ቆረጠ ለምን አይባልም? እገሌ ያዞ ጡት አስቆረጠ ለምን አይባልም? አማራ ጡት ቆረጠ። ይሄ ጀምላ ነገር ትክክል አይደለም። ሌላም ነገር እኮ ከነቃጭሉ የተቆረጠ አለ። ለሱም ሐውልት ይሰራ። ምን አይነት እደት ነው? ኧረ ተው ጎበዝ ተው። እና ህዝብ የአምባገነኖች መሳሪያ መሆን አይገባውም። ምክንያቱም ጉዳት ነዋ። መከፋፈላችን በክልል በጎሳ መከፋፈላችን በቋንቋ በጎሳ ከሰቆቃ በቀር ከችግር ካበሳ ሰሜን ብትኖሩ ደቡብ ብትኖሩ ምስራቅ ብትኖሩ ምዕራብ ብትኖሩ ምን አተረፈልን? እስኪ ተናገሩ። ምንድነው ያተረፈልን? ከስቃይ ከሰቆቃ ሌላ የተከፋፈለ ያልተባበረ ሰው እየነጣጠለ ጠላት ሲደቁሰው ሲገዛው ይኖራል፣ ሲሰራው ሲያፈርሰው። መተባበር ግን ኃይል ነው። መተባበር ኃይል ነው። ህዝብ ከተባበረ መብቱን ካወቀው የሚነካው የለም፣ የሚነቀንቀው። ድር እንኳን ቀጭኑ ድር እንኳን ለስላሳው ሲያብር ሲተባበር ይበልጣል ካንበሳው፣ ማን አለብኝ ብሎ ጠግቦ ከሚያገሳው። መተባበር ኃይል ነው። መለያየት ሞት ነው። ሰማኝ በጽሞና ልንገርህ ወገኔ፣ መለያየት ሞት ነው ላንተም ሆነ ለኔ። አንተ ሞኝ እኔ ሞኝ፣ ሁለት ሞኝ አግኝተው ኃይል ወጋው ይላሉ እኛን አለያይተው። ሸክምህን አውርድ የኢትዮጵያ ሕዝብ፣ ሸክምህን አውርድ፣ እርምህን አውጣ። ለዚህ የዘር በሽታ ኮሶ መድኃኒቱ መተባበር ነው። መተባበር ነው። አዎ እንደምንም ብሎ
ታች ወርዶ ላይ ወጥቶ እንስሳም ይኖራል ጨጓራውን ሞልቶ። ሰውን የሚለየው ከእንስሳዎች ተራ መተባበሩ ነው ከወገኑ ጋራ፣ መተዛዘኑ ነው ከወገኑ ጋራ። ሰው የሚያደርገው ይሄ ነው። መጥፎ ዘር የለም። መጥፎ ሰው አለ፣ ከማንም አለ መጥፎ ሰው። መጥፎ ዘር ግን የለም። አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ ጉራጌ እንደዚህ ነው፣ አፋር እንደዚህ ነው፣ ሶማሌ እንደዚህ ነው፣ ከምባታ ወላይታ አይባልም አይባልም። ሴት እንደዚህ ነው፣ ወንድ እንደዚህ ነው። ይሄ የጀምላ ቋንቋ አደገኛ። አንደኛ ከእውነት የራቀ ነው፣ ሁለተኛ ትልቅ ጉዳት አለው። መቀራረብ ነው ለመተዋወቅ የሚረዳ። አለመተዋወቅ እኮ ነው። ህዝባችን 80% ገጠሬና ገበሬ ነው። ተወልዶ ካደገበት ቦታ ከ40 ከ50 ኪሎ ሜትር ርቆ ሂዶ የማያውቅ እና ባሽማዶ በስልጣን ያሉና ስልጣን የሚፈልጉ ሰዎች አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ ይሄ እንደዚህ ነው፣ ያ እንደዚህ ነው እያሉ እያለያዩ እያማቱ የኖሩበት የስልጣን ማግኛና የስልጣን ማቆያ ስልት ነው። አንድ የኦነግ ታጋይ አሁን በቅርቡ ሲናገር የሰማሁት ነገር አለ። እኛ 40 ዓመት ታግለን ያላመጣነውን ለውጥ ልጆቻችን ዓመት ባልሞላ ጊዜ አመጡት አለ። አሁን የጎንደርና የኦሮሚያ የአማራና የኦሮሚያ ወጣት ደምህ ደሜ ነው እየተባባለ ነው ያለው። ጥቃትህ ጥቃቴ ነው፣ ደምህ ደሜ ነው፣ ብሶትህ ብሶቴ ነው እያለ ነው ያለው። ይሄ ነው የሚያዋጣው። ይሄ ነው ለውጥ የሚያመጣው። ይሄ ነው የስልጣን ባለቤት የሚያደርገው ለህዝብ። አንድ ታሪክ ልንገራችሁ። ይሄ ታሪክ ብዙ ጊዜ የተነገረ ታሪክ ይመስለኛል። እንዲያው ለሁኔታው ለወቅቱ አሁን ለምናገረው ገጣሚ ስለመሰለኝ ነው የምነግራችሁ። ገበሬ ሳለሁ በክረምት በተለይ በሬዎቹ ሳር ሲበሉ እንዲያድሩ እያል ስናርስ ውለን የኛንም በሬዎች የእርሻ ጎረቤቶቻችንን በሬዎች ባንድ ላይ አድርገን ዱር ነው ትተናቸው የምንመጣ ነበር እና ታሪኩ የሚለው ብዙ በሬዎች ዱር አድረው ጅቦች ተሰብስበው መጡባቸው። እነዚህ ጅቦች ሲመጡ በሬዎቹ ያንዱን ኋላ አንዱ እየጠበቀ ቀንዳቸውን አሹለው ጅቦቹን አላስቀርባቸዋል። ወዲህ ቢዞሩ ወዲያ ቢዞሩ እንቧለሌ ቢዞሩ በሬዎቹ አንዱ እየጠበቀ አላስቀርባቸዋል። በኋላ እነዚህ ጅቦች ይሄ ነገር አላዋጣም አሉና ትንሽ አለፍ ብለው ምክር ጀመሩ። ይሄን ነገር የምንፈታው ይሄን ችግር የምንፈታው እነሱን በማለያየት ነው እና እንሂድና እንለያያቸው ብለው ተማክረው ተመልሰው ወደ በሬዎቹ ሄዱ። እናንተ በሬዎች እኛ እኮ ከዚህ መኖራችሁን አላወቅንም ነበር። እዚያ ማዶ ሆነን ስንመለከት ነጩን በሬ አየነው ከመካከላችሁ እና ነጩን በሬ አይተን ነው የመጣን እንጂ እናንተ የቀራችሁት ትኖሩ አትኖሩ ያየነው ነገር የምናውቀው ነገር አልነበረም ይላሉ። ስለዚህ ይሄን ነጩን በሬ አጋልጡና ስጡን እና እናንተ ትተርፋላችሁ ሲሏቸው በሬዎቹ ተመካከሩና አይ እንግዲህ መቼስ ምን ይደረግ ይሄ ነጭ በሬ ከሆነ የሚያጋልጠን ዛሬ ጅብ ቢተውን ነገ ደግሞ አንበሳ ይመጣል፣ ከነገ ወዲያ ነብር ይመጣል። ስለዚህ እንደተባለው ይሄን ነጭ በሬ አሳልፈን እንስጣሉና
ያን ነጭ በሬ አሳልፈው ሰጡ። ጅቦቹ ያን ተቀራምተው በልተው አደሩ። በሚቀጥለው ጊዜ እንደገና ተመልሰው መጡና ዛሬ ደግሞ የመጣነው ቀዩን በሬ አይተን ነው፣ ሌሎቻችን ምንም አላየንም፣ ቀዩ በሬ ግን ከሩቅ ነው የሚታወቀው የሚታየው እና ቀዩን በሬ ስጡን እናንተ ትተርፋላችሁ። አሁንም ቀዩን በሬ አሳልፈው ሰጡ። እንደዚህ እያሉ በሬዎቹ በሙሉ በጅብ ተበልተው አለቁ ይላል ታሪኩ። አማራውን ኦሮሞ መጣብህ፣ ኦሮሞውን አማራ መጣብህ፣ ትግሬ እንዲህ ሊያረግህ ነው፣ እገሌ እንዲህ ሊያደርግህ ነው እየተባለ ነው ህዝቡ ተከፋፍሎ ኃይሉ ተቀንሶ ያምባገነን መፈንጫ ሆና የኖረችው አገሪቱ እስካሁን ድረስ። ስለዚህ የኢትዮጵያ ህዝብ ሆይ በቃኝ በል። ይሄን ሁሉ ልጅ ገብረህ እንደገና ደግሞ ለሰሞነኛ ለሌላ ስልጣንክን አሳልፈህ አትስጥ። አሁንም በስልጣን ያሉት ገለው አይጨርሱትም የኢትዮጵያን ህዝብ፣ ሁሉንም አስራው አይጨርሱትም። አንድ ሰው ሲሞት 100 ሰው ይፈራል፣ አንድ ሰው ሲሞት 200 ሰው ይፈራል ብለው ነው። መጥፎ የፖለቲካ ፍልስፍና አለ ያገራችን ያልዳነ ኮሶ። ዋርካሞኙ ሳያብብ ያፈራል፣ አንዱን ካልገደሉት ሌላው መች ይፈራል የሚል መጥፎ ፍልስፍና። ስለዚህ በስልጣን ያላችሁትም በተቃዋሚ ጎራ ተሰልፋችሁ አይን የምታዩትም ህዝቡም የሚያዋጣው እንደ ሽማግሌ የሚያዋጣው የሚመስለኝ አገራዊ እርቅ ነው። አገራዊ እርቅ ሁሉን ያሳተፈ ሁሉን ያካተተ አገራዊ እርቅና የሥርዓት ሽግግር። ጨው ለራስህ ብለህ ብትጣፍጥ ጥሩ፣ አለዚያ ድንጊያ ነው ብለው ይጥሉሃል ይባላል። ጨው እኮ እስኪቀምሱት ድረስ ድንጊያ ነው የሚመስለው፣ ድንጊያ ነው። ስለዚህ ለሁላችንም ልብ ይስጠን። የሞከርነውን ነገር ያልሰራውን ነገር እንደገና እንሞክረው። እብደት ማለት እሱ ነው። እንደ ፈረጆች አባባል የማይሰራውን ነገር እየደጋገሙ ይሰራል ብሎ መጠበቅ ነው። እንዴ አይሆንማ። አንዲት ቀበሮ ያውራ በሬ ተንጠልጥሎ አየች ይባላል። እና እንዴ ይሄ ነገር አንዴ ሊወድቅ ይችላል ብላ ያን በሬ ቀን ሙሉ ስትከተሉ አለች ይባላል። አይሆንማ። ከብት ባልዋለበት ኩበት መልቀም አይቻልም። ሁሉም የዘራውን ነው የሚያጭደው። ያልተሞከረ ነገር ይሞከር። ህዝቡ ስልጣን የስልጣኑ ባለቤት ይሁን፣ ሿሚና ሻሪ ህዝቡ ይሁን። ይሄ ገዥነት መንፈስ ይቅር። መልእክቴ ነው። ስላዳመጣችሁኝ አመሰግናለሁ። አዱኛ ወርቁ ነኝ። ጤና ይስጥልኝ።